እንድትልኩልኝ እንዲሁም በቀረቡት ታሪኮች ዙሪያ ያላችሁን ሀሳብ፣ ምክር፣ አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁን ቆዩ። የመጀመሪያው ባለታሪኬ ባለቤቴ ከሴተኛ አዳሪ ጋር ማገጠብኝ ስትል ነበር ሙሉ ታሪኩን እንደሚከተለው የጻፈችልኝ። እኔ ካገባው 30 ዓመት ሆነኝ። ባለቤቴ በጣም ጥሩ የሚባል ሰው ነው። ለቤቱ አስቤዛ ራሱ የሚገዛ ለልጆቹም ራሱ ቀድሞ አስቦ የሚያደርግ አይነት ሰው ነው። እኔንም በደንብ ይንከባከበኛል፣ የምፈልገውን ያደርግልኛል። ከራሴ በላይ አምነውም ነበር። በጣም ጥሩ የሚባል ገቢ አለው። እኔም እንደዛው በስራዬ ከሱ የማይተናነስ ገቢ አለኝ። ግን ከ1 ዓመት በፊት በሆነ ነገር በጣም እንጨቃጨቅ ነበር። ኖርማል የባልና የሚስት ጸብ። በዚህ መሃል ስልኩ ላይ ብሎክ የተደረገ ስልክ ቁጥር አየሁ። ከዛ ቴሌግራም ላይ ፎቶ ለማየት ማንነቱን ለማወቅ ስገባ ከዛ ላይም ብሎክ ሆኗል። ፎቶውን ከፍቼ ሳይ መንገድ ላይ የሚቆሙ ሴተኛ አዳሪ የምትመስል ልጅ ናት። ያው ከፎቶዎቿ እንደተረዳሁት ከላይ እስከ ታች ተንቀጠቀጥኩ። ማመን አቃተኝ። ከዛ ምንድነው ይሄ ብለው እንደማያምንልኝ ስለማቅ ጓደኛዬ ባልሽን ከመንገድ ላይ ሴት ሲጭን አየሁት ብላ ደውላልኝ ነበር። ስልክ ላይ ደግሞ እቤት ስገባ ብሎክ የምታረጋት ሴት አለች። እኔ መለያየት ፈልጋለሁ ብዬ ተነሳው። ከዛ ቺት አላረኩም ብሎ ድርቅ አለ እና ምንድነው ያረከው ስለው ልጅቷን ድሮ አውቃታለሁ፣ በዛ በኩል ሳልፍ አየችኝ እና ወደ ላይ እንድሸኛት ጠየቀችኝ። ስትወርድ ስልኬን ጠየቀችኝ እና ሰጠዋት። ከዛ እየደወለች ስታስቸግረኝ ብሎክ አረኳት። አልዋሽም፣ ቴሌግራም ላይ የማይሆኑ ወሬዎችን አዋርቻታለሁ፣ አጥፍቼዋለሁ፣ ሌላ ምንም የለም ብሎ በልጅ ምሉ ብዙ ለምኖኝ ታረቅን። ግን አላመንኩትም። ከዛች ቀን በኋላ ማመኘው አላቅም። ስልክ በተደወለ ቁጥር መጠራጠር ነው፣ ስልኩን መጎርጎር ነው። በቃ ፍቅሬ ሁሉ ጠፋ። ለግንኙነት ራሱ ሁሌ እንደ ስራ እንጂ አንድ ቀንም ፈልጌ ደስ ብሎኝ አድርጌ አላቅም። አሁን እርጉዝ ነኝ። ማታ ማታ ወክ እናደርጋለን እና ሰፈራችን ላይ በጣም ብዙ ሴተኛ አዳሪዎች አሉ። በቃ አብረን እየሄድን አንገቱ እስኪሰበር እኔ ከጎኑ መኖሬም ትዝ አይለው። ዞሮ ያያቸዋል። እኔ ምንም ነገር አልለውም። እኔ እንደውም አፍሬ አንገቴን እደፋለሁ። ግን በቃ ውስጤ ሞተ። በሀሳብ ደከመኝ። ለልጄ ብዬ ዝም ብዬ ስብሰለሰል ጭንቅላት ታማሚ እንዳሉን ፈራው። አሁን ለመለያየት ውስጥ ያስቧል። ምን ትሉኛላችሁ? ከኔ ጋር ሆኖ ሴተኛ አዳሪ አንገቱ እስኪሰበር ማየቱ ምን ይባላል? ሁለተኛዋ ባለታሪኬ አንዲት የአእምሮ ታማሚ የሆነችን ልጅ አስገድዶ ስለደፈረው ወጣት ነበር እንደሚከተለው የጻፈችልኝ። የ12 ዓመቷ ታዳጊ ዘወትር በእጇ ቅጠላቅጠልና የተለያዩ ዕቃዎችን ይዛ በዚህ መንገድ ታልፋለች። በአካባቢው ወዳለው የቀበና ወንዝ በመውረድ መጫወት ያስደስታታል። እናቷ ግን አይለቋትም። ቢሆንም እሳቸውን ተደብቃ መሄዷን አላቋረጠችም። የአእምሮ ህመምተኛ ናት። ይችን ልጅ አይቶ የማያዝንላት ሰው የለም። ቀይ ቆንጆና የደስ ደስ ያላት ታዳጊ ናት። የምታወራውን ነገር አታቆም። እናቷ ዘውትር እያዩት ያለቅሱ የነበረ ቢሆንም አሁን የሆነውን በጸጋ ከመቀበል ሌላ አማራጭ እንደሌላቸው በመገንዘባቸው ዝምታ መርጠዋል። ብዙ ጸበል ሞክረው አልተሳካላቸውም። ይቺን ህፃን የዚህ ሰፈር ወጣት አለ፣ ቀበና ሰፈር 24 ዓመቱ ነው። ዘውትር ከረሜላ ይገዛላታል። እሷም ትወደዋለች፣ ያጫውታታል፣ ሳንቲም ይሰጣታል። ብዙ ጊዜ ከአይኑ እንድትጠፋ አይፈልግም። አንድ ቀን ከመንገድ ሲመለስ ወንዝ አካባቢ ጨዋታ ላይ ሳለች ከረሜላ እንደሚገዛላት ነግሮ ይዟት ወደ ቤቱ መጣ። በዚህ ወቅት የለመደችው ከረሜላ አልገዛላትም። የገባውን ቃል አላከበረም። ይልቅ መጥፎ ድርጊት ተፈጠረ። አልጋው ላይ ካስወጣት በኋላ ልብሶቿን አውልቆ ደፈራት። ገብረ ንጽህናዋን ተገሰሰ። አሟታልና ጮች። ከዚያ በኋላ ግን ከኪሱ ከረሜላ አውጥቶ ሲሰጣት ረሳችው። ከቤቱ አውጥቶ ወደ ቤቷ ሰደዳት። ከአንድ ሰዓት በኋላ ግን ቤቱ በኃይል ተደበደበ። ደነገጠ። ወጣቶች ናቸው። አንገቱን ይዞ አወጡት። ፖሊስ ነበር። ይዘውት ሄዱ። የፈጸመውን ድርጊት አመነ። ታዳጊዋ ቀሚሷ ላይ ደም ስለታየ እናቷ ምን እንደሆነች ጠይቀዋት ይህ ግለሰብ ያደረጋትን ነግራቸው ስለነበር ነው።
ለጎረቤት ሁኔታውን አሳውቀው ፖሊስ ጣቢያ ሄዱት። ይህ ጨዋ መሳይ ወጣት ለስሜቱ ጥማት ሲል ሕፃን ለዚያውም የአእምሮ ሕመምተኛዋን በመድፈሩ ይህም በራሱ ማስረጃ በመረጋገጡ ፍርድ ቤት የ12 ዓመት ጽኑ እስራት አከናንቦ ዘብጥያ ልኮታል። እውን የአእምሮ ሕመምተኛ ከሕፃኗና ከሱ ማን ነው? እርግጠኛ ነኝ መልሳችሁ እሱ ነው። ያማል ብቻ። በሶስተኛነት ይዤላችሁ የመጣው ታሪክ ልጇን ስለ ወር አበባ ለማስተማር ስላደረገችው በጣም አስገራሚ ድርጊት ነበር። እንደሚከተለው አነብላችኋለሁ። ለሴት ልጅ ወላጆች እስከ መጨረሻው አንብቧት፣ ፈገግ ብላችሁ ታተርፋላችሁ። ሞኝ በሉ፣ ስራ ፈት ወይም ተገረሙ። ስታነቡት ምን እንደሚሰማችሁ አላውቅም። የሴት ልጅ እናት እንደመሆኔ በየቀኑ ስለሚከሰቱ ለውጦች ሳላጨናንቅ በአጋጣሚ እንዳነሳሁት አድርጌ አወራታለሁ። ታዲያ እንደው የመጀመሪያውን የወር አበባ ትምህርት ቤት ሆና ቢከሰትስ ምን ታርግ ብዬ ከራሴ ጋር ተማከርኩ። ታምናላችሁ? ሆን ብዬ ልብሴን እንዲነካኝ አድርጌ ወደ ሱቅ ይዣት ወጣሁ። እቤት ሆነን እንዳታይብኝ እየተጠነቀቅ ለማስተማር እንዲመቸኝ መንገድ ላይ ሰው እንዲነግረኝ ነው የፈለግኩት። ተሳካልኝና በዛ ያለ ሰው አየኝ። እሙዬ ብለው ሲጠሩኝ ሁለታችንም ዞርን። ልብስሽ ተበላሽቷል አሉኝ። ሁለት ልጆች እንዳልሰማ ሆኜ አልኩ። እሷ ደገሙልኝ አየችው። አመሰግናለሁ ብዬ ሳልደናገጥ ቀኑን እኮ ረስቼው ድንገት መጥቶ ነው ሲገርም ብዬ ከላይ ሆን ብዬ የለበስኩትን ጃኬት አሰራ አደረግኩና ወሬ ጀመርን። እንደው ደጋግመን ስላወራ ነው አዲስ አይሆንባትም። አዲስ ማስተማር የፈለኩት ነገር ግን ትምህርት ቤት ሆነሽ ከመጣና አጋጣሚ ቢነካብሽ አትደንግጪ። እንኳን የመጀመሪያ ቀን እኛም ይሄው ልብስ ይነካብናል። ለሴት መምህርሽ ንገሪ፣ ቢሮ ገብተሽ አስደውይልኝ። እስከዛ ዩኒፎርምሽን ወገብሽ ላይ አሰር አድርጊ ብዬ በደንብ ስለተረዳችኝ በሀሳቤ ለራሴ አጨብጭቤ ርዕሱን ለሌላ ቀንም ላላቆመው ወሰንኩላችኋለሁ። የሴት ልጅ እናቶች ሆይ ሞዴስ የምትደብቁ ከሆነ ልብሳችሁ ወይም አንሶላ ሲነካው ከደነገጣችሁ ልጆቻችሁ የመጀመሪያ ቀን የትና መቼ እንደሚያዩ ስለማታውቁ ነቅታችሁ ጠብቁ። በመጨረሻ ታሪኳን ይዤ የመጣሁት ባለትዳር ሴት ባሏ ሰክሮ መጥቶ አጸያፊ ስድብ እንደሚሰድባትና እንዲሁም እንደሚደበድባት ነበር የጻፈችው። ታሪኳን እንደሚከተለው አነብላችኋለሁ። ሰላም፣ ለቻናሉ አሳልፊልኝ። ባለትዳርና የአንድ ልጅ እናት ነኝ። ልጄ 4 ዓመቷ ነው። ባለቤቴ ሁሌም አምሽቶ መግባት፣ ሁሌም መጠጣት፣ ሁሌም ቮሚት እስከሚለው ድረስ መስከር፣ ሰክሮ መጥቶ መደባደብ፣ አጸያፊ ስድብ፣ ከሰው ፊት መሳደብ። ቢያንስ ልጅቱ ስትተኛና ሰው በሌለበት ሰዓት ስደበኝ አልኩኝ፣ ግን አይሰማም። በሰው ፊት መሳደብ ማዋረድ ሆነ ስራው። ለቤት አያስብ ለራሱ። በውጭ ይበላል፣ እስኪሰክር ይጠጣል፣ እየተንገዳገደ ይገባል። ከቤት አስቤዛ አለቀ ሲባል የምን ጊዜው አለቀ ቆጥበሽ ተጠቀሚ ነው መልሱ። እኔን ተወው፣ ልጅቱ ምን ትብላ ስለው ለልጅቱ 1 ኪሎ መኮረኒ ገዝቶ ለ2 ሳምንት ይሆናታል ይለኛል። የምለብሰው እስካጣ ልብሴን ስቶቭ ለኩሶ ሲያቃጥልብኝ ያድራል። ሲመሽ የሱ መምጫ ሰዓት ሲደርስ ራስ ምታት ይይዘኛል፣ ጭንቀት ይይዘኛል። ጩሂ ይለኛል። በወጣ በገባ ቁጥር ካንሰር በሽተኛ ነው የማደርግሽ ይለኛል። ገንዘቡ በሙሉ በቤተሰቦቹ ስም ነው የሚያስቀምጠው። በቅርቡ መኪና ሸጦ በቤተሰቦቹ አካውንት አስቀምጠው፣ ቦታም ሲገዛ በቤተሰቦቹ ስም ነው የሚገዛው። ሲመረኝ ልጄን ይዤ ከቤት ወጥቼ ትንሽ የቆጠብኳት 6000 ብር ነበረችኝ። አንድ ክላስ ቤት ተከራየው። እሱ ሽማግሌ ልኮ መታረቅ እፈልጋለሁ አለ። እኔ ግን አልፈልግም ስል ለሰዎች ካልታረቀችኝ ለሕፃኗ ምንም ነገር አልረዳትም። ስራ ስለሌላት ልጇን መታበላበት ስታጣ ሲቸግራት